ምንድነው የሚያስቅሽ? በኔ ነው አይደል? አይደለም። እና በሀሳብ ነው። በሀሳብ? ያው ሀሳቡ ሴኔ አይደል እንዴ? የታገደ ሂሳብን እየደመርክ ነው? ይከፈታል። እሺ እኔስ ምን ልሁን? አንተማ የተስፋ ፊልምህን መቅረጽህን ቀጥላ። ፍቅር ሙች መኝኝ። እንዴት ነው መዋሽሽ? እኔ እኮ በጣም ነው ማፈቅርሽ። አውቃለሁ። እና ማፍቀር ብቻ በቂ አይደለማ። ማለት? በእርግጥ አልክድም። አዎ ታፈቅረኛለህ። ግን በማፍቀር ብቻ ፍላጎት ይሟላል? እስኪ በማፍቀር ብቻ የትኛውን ፍላጎቴን ይሞላህልኝ? ማለት? ማፍቀር ብቻ ከጓደኞች አንሺ እንዳልታይ መች አደረገኝ። መቼም በአንድ ጊዜ የምትፈልጊውን ቪኤት መኪናና ቪላ ቤት አደርግልሻለሁ አልልሽም። ግን በሂደት አዎ በሂደት እየቀለድክ ይመስለኛል። እስከ ሂደትማ ጓደኞቼ ምድርን ትተው ማርስ ላይ ሁላ ይወጣሉ። በሂደት ነው ይለኛል እንዴ? ቢሆንም አሁን ግን ልሰጥሽ የምችለው እኔ ንጹህ የፍቅር ልቤን ብቻ ነው። ትሰማኛለህ? እኔ እንደዚህ የተርመጠመጡ መኖር ሰልችቶኛል። ብታስብበት ይሻላል። ቆይ ለጓደኞችሽ እኔ ከማድረገው የተለየ ምን ተደርጎላቸው ነው? ብዙ ነገር፣ በጣም ብዙ ነገር። እንደኔ ከካቸውን እያከኩ እንደማይኖሩ አሳምረህ ታውቃለህ። ምን ጎደለሽ? ቆይ አንተ 10,000 ብር ሰጠኸኝ የራት ቀሚስ ትገዛልኝ ትችላለህ? በፈለኩበት ጊዜና ሰዓት ብድግ ብዬ ድፍን ኢትዮጵያን የምዞርበት ራቫፎር መኪና ትገዛልኛለህ? በየሳምንቱ ከሀገር ውጭ ትፈልግ ዱባይ፣ ትፈልግ አሜሪካ፣ ትፈልግ ካናዳ በአየር የምበርበት የሚያዝናናኝ በቂ ገንዘብ አለ? አየህ እከክን እያከኩ መኖር ማለት ይሄ ነው። እሺ ስሚ ሊና፣ አሁንስ ሰልችቶኛል። ጭራሽ ምን ብሎ የማዘዝልኛል መሰለሽ? የእውነት ብታፈቅሪ ኑሮ እንደ አይነት ስሜት አይሰማሽም ነበር አላለኝም? አንተ የእውነት ብታፈቅሪ ኑሮ እንደ ትንሽነት ስሜት እንዲሰማኝ አታረገኝም ነበር ነው። ልክ አይደለም እኮ? አሁንማ ዝም ብዬ ሳይው ሁላ ሳቂ ይመጣል። ተስፋ ሳይሟጠጥ አልቀረም ባክሽ። ነጭ እንደሆነ ባቅ መች ቀርበው ነበር። የአንዳንድ ወንዶች ሀብት ላይ እንደምንቀርባቸው ስናውቅ ይደበቁን የለ። በቃ እንደዛ መስሎኝ ነው። ጭራሽ ጠንክረን ሰርተን እንቀየራለን አላለኝም? ምን ጠንክረው የሰሩ በአገሪቱ ሞልቶ ምን እሱ ጋር ምን አቃጠለኝ? አዎ መወሰኔማ አይቀርም። ቀላል ይቀልዳል። በቀላሉ ቤቱ ዘው ብዬ ስለገባው አይደል ይናቀኝ። እንደ ቀለደብኝ ሳልቀልልበት ብቀር ቱፍ ሞቻታለሁ። ምን ያደረግሽ ነው? የምታየው ነው እኮ። ምንድነው ማለት? ምን ያለም ነው? ልክ ነህ። ለማመን የጫማ ውስጥ መቆም አለብህ። ምን እኔ ፍቅር ይሄን ያህል እስካሁን መቆየቴን ፈጣሪን ፈርቼ ነበር። አንተ ግን እንኳን እኔን ፈጣሪንም አትፈራ። ታይ ፈጣሪን ውስጥ አትክተችው። እርግጠኛ ነሽ? አዎ
ታይ በኋላ እንዳትጸጸቺ። ምን ቀረብኝ ብዬ እንዲያውም ባጉል ተስፋ ካንተ ጋር ምን ባቃጥለው ነበር የሚጸጽተኝ። ባክሻኔ ድካሜ ፍሬ ሊያፈራ ሲል መቼም አያፈራ ተስፋ ብቻ። እኔንማ ጥፋተኛ አታድርገኝ። መቼም እንደማፈቅር ታውቃለህ። ፍቅርሽን ከምትነግሪኝ በተግባር ብታሳይኝ ነው። እስከ መቼ? አየህ መልስ የለህም። አንተ እኮ ወንድ ነህ። የእድሜ መጨመር አያስጨንቅህ፣ አያሳስብህ። አንተ በእኔ ቦታ ብትሆን ምን አድርጊ ትለኛለህ? እንጥራለን። ፈጣሪ በፈቀደ ቀን ከጓደኞች እኩል ያደርገኛል የምትይውን ነገር እንገዛለን። ያኔ ምኞት ይሳካልሻል። እድላችንን እንሞክራለን እንደማለት ነው። ስማ እድላቸውን ታድለው ሚሊዮኑን በእጃቸው አድርገው ስንቶቻቸው እንደሚመኙኝ የምታውቅ ይመስለኛል። በቀላሉ ስላገኘኝ ናከኝ። እባክሽ ትዕግስት ይኑርሽ። ግን የእውነት ትወደኛለህ? ያለ ጥርጥር ታውቂያለሽ። ካፈቀርከኝ ደስታዬን ከፈለክ እባክህ የተከተልክ እንዳጨቃጭቀኝ። ወይ ሊናዬ አለሁልሽ። እንዴት ነሽ? ኧረ አለሁ። ዛሬማ ወደ አቤል እየሄድኩኝ ነው። አዎ የባንክ አካውንት እኮ ተለቀቀለት። የእውነት አሁንማ ሂጅ ሰርፕራይዝ ላደርገው ነው እንዴ? ምንም ጥርጥር የለውም። እሺ እሺ፣ ቻው፣ እደውላለሁ። የኔ ፍቅር ዛሬ ምን ተገኘና መጣሽ? ምን ሆነሃል? በናፍቆት ሳመኝ እቀፈኝ እንጂ የባንክ አካውንታችን እኮ ተለቀቀ። ደስ አይልም? ጥለሽኝ በመሄድሽ ግን ስንት የያዘን ሌሊቶች እንዳሳለፉኝ ታውቂያለሽ? አሁንማ እኮ መጣሁልህ ፍቅር። ብዙዎች የተናገርሻቸው ቃላቶች ውስጤን አድምተውታል። እንዴ እሺ በቃ ለቀልድ ነበር እኮ። ፍቅር ስላለብኝ እንዳላጣ ብዬ ነው። አንዳንድ ነገሮች ግን ለቀልድ አይሆኑም ማለት? አዎ አንዳንድ ነገሮች ከፍቅርነትም ያፈነግጣሉ።